ሰላም ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ ተገኝቻለሁ። ዛሬ ይዤላችሁ የመጣሁት ስለ ስፖርቶች ነው። አፐር ቦዲ አብረን እንሰራለን። ያው የምንሰራው ስፖርት በልምድ በኤክስፒሪየንስ እንደመጣ ከዚህ በፊትም ነግሬያችኋለሁ። ከራሴ ልምድ ነው የማካፍላችሁ። እስቲ አፐር ቦዲ ቤቴ ውስጥ እንዴት እንደምሰራ ላሳያችሁ እና በዛውም አንዳንድ ነጥቦች እነግራችኋለሁ። መልካም ጊዜ። እሺ ወደ ጉዳያችን ስንመለስ ዋርም አፕ ወይም ደግሞ ሰውነትን ማሟሟቅ አለብን። ማንኛውም የክብደትና ስልጠና ከመጀመር በፊት ጡንቻችንን እንዲዘጋጅ ቢያንስ ከ5 እስከ 10 ደቂቃ ማሟሟቅ መቻል አለብን። ካለዛ ሰውነታችን ባለፈው እንደነገርኳችሁ የስር መዞር ሊያጋጥመን ይችላል። ወደ ስፖርታችን ስንመለስ እኔ መጀመሪያ በስኳት ነው ማሟሟቀው። ሌሎችም ስፖርቶች አሉ ስላላስገባውላችሁ ነው። የመጀመሪያው የምንሰራው ዳምፔል ሾልደር ፕሬስ ይባላል። ይህ ስፖርት በትከሻ ላይ ያሉትን ጡንቻዎች ለማጠንከርና ለማሳደግ በጣም ይጠቅመናል። ይሄ የምታዩት ደግሞ የዳምፔል ባይሴፕስ የክንድ ጡንቻን እንቅስቃሴ ያጠነክርና የክንድ የፊታችን ወይም ባይሴፕስ እንዲወጠርና እንዲያድግ ያደርግልናል። ለየትኛውም የሰውነት ክፍል ለክንድ የፊት ጡንቻ ይጠቅመናል። ላተራል ራይሲስ የምንለው ደግሞ ከትከሻ ጎን ጡንቻ እንቅስቃሴ ጥቅሙ ትከሻ ሰፊና ጎልቶ እንዲታይ ወይም ደግሞ ቪ ሼፕ ለማድረግ ይጠቅመናል። ወደ ጎን በማድረግ እጃችን እንቅስቃሴ እንዲኖር ወይም ደግሞ ራሱን እንዲችል ይጠቅመናል ማለት ነው። ዳምፔል ኦቨርሄድ ትራይሴፕስ ኤክስቴንሽን ይባላል። እንዳችን ጡንቻ ወይም ደግሞ ትራይሴፕሳችን እንዲጠነክር እና እንዲተልቅ ያደርጋል። ሌሎች ስፖርቶችን መስራት ስላልቻልኩኝ ገመድ 40 ጊዜ ዘልዬ የዛሬ ስፖርቴን ጨርሻለሁ። በሌላ ቀን በሌላ ስፖርት እንገናኛለን። በአጠቃላይ እናንተ ስፖርት ስትሰሩ ራሳችሁን መጠበቅ አለባችሁ። ምክንያቱም አንደኛ እንዳልኳችሁ ማሟሟቅ መቻል አለባችሁ። ክብደት ስታነሱም ክብደት ማብዛት የለባችሁም። እያንዳንዱን እንቅስቃሴ በትክክለኛ አኳኋን መስራት ለውጥ ማምጣት ጉዳትን ለመከላከልም ሆነ ውፍረትን ለመቀነስ ይጠቅመናል። ክብደቱ ወደ ላይ ሲገፋ ወይም ሲያነሱ ትንፋሽን ማውጣት ወይም ወደ ታች ሲመልሱ ደግሞ ትንፋሽን መሳብ። ስፖርት መሀል ስንሰራ እረፍት እያደረግን ውሃ በደንብ እየጠጣን እያረፍን ውሃ በደንብ እየጠጣን እንቅስቃሴዎችን ማድረግ አለብን። ከፕሮቲን የበለጸጉ ምግቦችን እየተመገብን ራሳችንን መጠበቅ አለብን።